እዚህ ፊት ለፊታችን ላይ የምትመለከቱት ደግሞ ቅዳሜ ገበያ በልዩ ስሙ ቅዳሜ ገበያ አካባቢ የሚባል የገበያ ቦታ ነው የምትመለከቱት። ቅዳሜ ገበያ ያው ዛሬ እሁድ ስለሆነ የተለያዩ እንደ ጥቅል ጎመን፣ ካሮት፣ ቀይ ስር የተለያዩ ነገሮች ያው ገበያ ላይ ናቸው። ሰውን በጠዋት ነው ገበያ የወጣው ማለት ነው። እዛ ፊት ለፊት ላይ ደግሞ ዋናው ቅዳሜ ገበያ የምንለው የገበያ ቦታ አለ ማለት ነው። ባለፈው የሰራውላችሁ ቪዲዮ ላይ ስለ ቅዳሜ ገበያ መመልከት ትችላላችሁ። ትውስታ ያላችሁ እዚህ አካባቢ የተወለዳችሁ የተለያዩ የዓለማችን ክፍሎች ላይ የምትኖሩ ትውስታችሁን ንገሩን ማለት ነው። ይሄ ቅዳሜ ገበያ አካባቢ የሚገኘው ገጽታ ነው። አሁን ወደ ላይ እየሄድን ደግሞ የቅዳሜ ገበያ አራዳ ገጽታ ምን እንደሚመስል እንመለከታለን። ያው በዛኛው በኩል እንደተመለከት ነው፣ በዚህኛው በኩል ደግሞ የተለያዩ ሱቆች በፊት ለፊት ገጽታቸው እያደሱ ነው የምንመለከተው። ብዙ የፈራረሱ ነገሮች ይታያሉ። በብዛት ሱቆች ናቸው እዚህ ፊት ለፊት ላይ። ዛሬ ያው እሁድ ስለሆነ ብዙ ሱቆች አገልግሎት አይሰጡም። መንገድ ላይ ያሉ እነዚህ የእሁድ ገበያ የምንለው ነው። የተለያዩ እቃዎችን በተወሰነ መልኩ ይዘው ወጥተው ለአካባቢው ማህበረሰብ ለሽያጭ የሚያውሉ አነስተኛ ነጋዴዎች ናቸው ማለት ነው። ካሮት እቃዎች አሉ እንደምትመለከቷቸው። እንዴት አደራችሁ? ሰላም ናችሁ? ስለዚህ ወደ ላይ እየሄድን ከአራዳ ከቅዳሜ ገበያ ከፍ ብሎ ደግሞ ምን አይነት ገጽታ እንዳለ እናያለን ማለት ነው። እዚህ ላይ የምትመለከቷቸው ሁሉም ሱቆች ናቸው። በብዛት ባንኮች አሉ፣ ሱቆች አሉ፣ የልብስ ሱቆች፣ የተለያዩ የመገልገያ ቁሳቁሶች ሱቆች። በተለይም እዚህ አካባቢ አተር፣ ክክ፣ ምስር ለምግብ የሚውሉ የተለያዩ ጥራጥሬዎች የሚሸጡባቸው ሱቆች ናቸው ማለት ነው። ላይ ይሄ ፊት ለፊት የምታዩት በድሮ ስሙ መስከረም ቡቲክ ይባላል። በድሮ ጊዜ በጣም ታዋቂ ቡቲክ ነው የነበረው። በተለይም በ80ዎቹ በ90ዎቹ የሚታወቅ መስከረም ቡቲክ የሚባል አንድ ቡቲክ ነበር እዚህ አካባቢ። እስኪ ትውስታ ያላችሁ ስለ መስከረም ቡቲክ እንዲሁም ስለ አራዳ ትውስታችሁን አካፍሉን ለማለት ነው። እዚህ ደግሞ በተለይም ፍራሽ በመሸጥ የሚታወቁ ሱቆች ናቸው። እዚሁ አራዳ አካባቢ የሚገኙ የፍራሽ መሸጫ ሱቆች ወይም መደብሮች ናቸው የምትመለከቷቸው። ሰላም ነው። ያው ዛሬ እሁድ ስለሆነ እንደምትመለከቱት
ብዙም አይነት የገበያ እንቅስቃሴ የለም። ብዙዎቹ ሱቆች ዝግ ናቸው። የተወሰኑ ሱቆች ብቻ ነው አገልግሎት እየሰጡ ያሉት። ያው ይሄ አራዳ አካባቢ ከቅዳሜ ገበያ ትንሽ ከፍ ብለን ወደ መናኸሪያ ወደ አውቶቡስ ተራ መስመር የምናያቸው የሱቆች ገጽታዎች ናቸው ማለት ነው። ያው እዚህ ደግሞ በተለይም እሁድ ስራ የሚሰሩ እሁድ ላይ መንገድ ላይ እንዲሁም ደግሞ በየቀኑ በተለይም ከ10 ሰዓት በኋላ ደግሞ እንደዚህ እየገፉ ስራ የሚሰሩ ወንድም እህቶቻችን አሉ ለማለት ነው። እዚህ ፊት ለፊታችን ላይ የምትመለከቱት ደግሞ ሁለገብ የገበያ ማዕከል ነው። እዚህ የገበያ ማዕከል ላይ የተለያዩ እቃዎች የሚሸጡበት ትልቅ የገበያ ማዕከል ነው። ሁለገብ ይባላል። በዚህ በፊት ለፊት በኩል ደግሞ በርበሬ ተራ፣ ቅመም ተራ አለ። በርበሬ፣ የተለያዩ ቅመማ ቅመሞች ደግሞ የሚሸጡበት አካባቢ ነው። በዚህ በፊት ለፊት በኩል ማለት ነው። ያው እዚህ በስተቀኛችን በኩል የምትመለከቱት ቅድም ላይ የነገርኳችሁ የሁለገብ የገበያ ማዕከል ነው። እዚህ የገበያ ማዕከል ላይ የተለያዩ ሱቆች አሉ። ልብሶች የሚሸጡባቸው፣ የህፃናት ልብሶች፣ የህፃናት መጫወቻዎች፣ የተለያዩ ቁሳቁሶች ይሸጣሉ ማለት ነው። እዚህ የምትመለከቷቸው የተለያዩ እቃዎችን የሚሸጡ ሱቆች ናቸው። በተለይም ኤሌክትሮኒክስ ሱቆች፣ የልብስ ሱቆች፣ ቡቲኮች ይገኛሉ። እዚህ የማሳያችሁ ህንፃ ላይ ይሄ አካባቢ መናኸሪያ አካባቢ ነው ወይም አውቶቡስ ተራ። እዚህ አካባቢ ላይ በብዛት የሚገኙ የሱቅ አይነቶች ኤሌክትሮኒክስ ሱቆች ናቸው። ሌሎች ትንንሽ ሱቆችም ይገኛሉ። ይሄ የንግድ አካባቢ ነው። ብዙ የንግድ ሱቆች የምናገኝበት አካባቢ ነው። ትንሽ ቦታው አመች ስለማይሆን ፈጠን ለማለት ይገደዳለሁ። መናኸሪያ ነው። የአውቶቡስ ተራ ወይም መናኸሪያ ነው። የአውቶቡስ ተራ ያላችሁ እዚህ አራዳ የሚገኘው የአውቶቡስ ተራ ትውስታ ያላችሁ ሰዎች ኮሜንት ላይ ጻፉልኝ ማለት ነው። እዚህ የአውቶቡስ ተራ ላይ የተለያዩ አውቶቡሶች አገልግሎት ይሰጣሉ። በተለይም በዚህ በሰሜኑ ክፍል ወደ አምባ ጊዮርጊስ፣ ዳባት፣ ደባርቅ፣ ሁመራን ጨምሮ ወደ በረሃውም የሚሄዱ መኪናዎች
የሚገኙበት መናኸሪያ ነው ማለት ነው። እስኪ ትንሽ ጠጋ ብዬ ያሳያችኋለሁ። መናኸሪያው በከፊል ይሄን ይመስላል። ገዳ እዚህ ደግሞ ለፊት በቀኝ በኩል የምናያቸው የተለያዩ የኤሌክትሮኒክስ ሱቆች አሉ። በተለይም ስልክ ቤቶች በብዛት እዚህ አካባቢ ስልክ የሚሸጥባቸው ሱቆች ናቸው እዚህ የምትመለከቱት ማለት ነው። እዚህ በመናኸሪያ በላይኛው በር መግቢያ ላይ ያሉ የተለያዩ ሱቆችም እዚህ ላይ ይገኛሉ ማለት ነው። ይሄ አራዳ መናኸሪያ አካባቢ በመባል ይታወቃል ስሙ። ይህ አካባቢ ደግሞ አክሱም ሆቴል ይባላል። ይሄ ጥንታዊ የቆየ የድሮ ሆቴል ነው። አክሱም ሆቴል የአክሱም ሆቴል አራዳ የሚገኘው የአክሱም ሆቴል ትውስታ ያላችሁ ሰዎች እስኪ ትውስታችሁን አካፍሉን። አክሱም ሆቴል አሰራሩ በጣም ጥንታዊ ሆቴል ነው። እስኪ የሚታይ ከሆነ እንትኑ ማየት አይቻልም እንጂ የአክሱም ሐውልት አይነት ቅርጽ ያለው የሆቴሉ ሎጎ ወይም ምልክት ተጽፎ ይገኛል። ነገር ግን ያው የድሮ ጽሑፍ ስለሆነ በካሜራ ላሳያችሁ አልቻልኩም። አክሱም ሆቴል ማለት ይሄ ነው። ይሄ ያው ወደ አውራሪስ ወደሚባለው የገበያ ማዕከል እየተቃረብ ከመቃረባችን ወይም ከመድረሳችን በፊት የምናገኘው
አካባቢ ነው። እዚህ አካባቢ ብዙ ሱቆች ይገኛሉ፣ ባንኮች አሉ። በተለይም ደግሞ እዚህ አካባቢ የተለያዩ ወርቅ ቤቶች የሚገኙበት አካባቢ ነው። የወርቅ ቤቶች ወርቅ ቤት ከተባለ አራዳ ላይ እዚህ አካባቢ ይገኛል። ብዙዎቹ ያው እድሳት ላይ ናቸው እንደምትመለከቱት ማለት ነው። ይሄ ደግሞ አውራሪስ ግራንድ ሞል ነው። ትልቅ የሆነ አራዳ ላይ የሚገኝ ግራንድ ሞል ነው። እዚህ ግራንድ ሞል ላይ የተለያዩ ሱቆች አሉ፣ ጸጉር ቤትን ጨምሮ ቡቲኮች፣ እንዲሁም ደግሞ ግራውንድ ላይ የተለያዩ ኤሌክትሮኒክስ ሱቆችን የያዘ ትልቁ የገበያ ማዕከል ወይም ግራንድ ሞል ነው። አውራሪስ ግራንድ ሞል እዚሁ አራዳ ላይ የሚገኝ ነው። በፊት ለፊት በኩል የምታዩቸው ያው የፊት ለፊት ገጻቸውን እያደሱ የሚገኙ ስጋ ቤቶችና ምግብ ቤቶች ናቸው። እዚሁ አራዳ አውራሪስ የሚገኙ ማለት ነው። ትንሽ አቧራ ስለሚሆን ፈጠን ብዬ ለማለት እሞክራለሁ። ያው ስራ ላይ ስለሆኑ እዚህ አካባቢ ትንሽ አቧራ ነገር አለ። እሱን ለማለፍ ነው ፍጥነት የጨመርኩት። የተለያዩ ግራንድ ሞሎች አሉ። እዚህ ፊት ለፊት ላይ የጃን ተከል ዋርካ መጀመሪያ ጉዟችን ስንጀምር ታሪኩን የነገርኳችሁ ጥንታዊ የሆነው የጃን ተከል ዋርካ ነው። እዚህ ፊት ለፊታችን ላይ እዚህ ላይ የሚታየው ማለት ነው። ትንሽ ቀረብ አድርጌ ላሳያችሁ። ይሄ ጃን ተከል ዋርካ ያለበት ግቢ ነው ማለት ነው። በዛ በኩል ደግሞ በቅርብ ርቀት የአብያተ መንግስታት ወይም የአፄ ፋሲለደስ አብያተ መንግስታትን ግቢ እንመለከታለን ማለት ነው። እነዚህ ሱቆች ደግሞ የጣሊያን ህንፃዎች እንደሆኑ መተና ዳቦ ቤት ያለበት የመተና ዳቦ መቼም ጎንደር ውስጥ አራዳ አካባቢ ወይም ጎንደር ከተማ ላይ ያደጋችሁ ልጆች የመተና ዳቦን ሳትበሉ አላደጋችሁም። ስለዚህ የልጅነት ትውስታ ያላችሁ የመተና ዳቦ
ቤት ያለበት አካባቢ አሁን ላይ እየታደሰ የምታዩት ይሄ ነው። መተና ዳቦ ቤት አካባቢ ማለት ነው። በዚህኛው በኩል የጃን ተከል ዋርካ ጎንደር ላይ ካሉ ፎቶ ቤቶች ውስጥ እድሜ ጠገቡና የድሮ የሆነው ፎቶ ራይት ወይም ፎቶ ፀሐዬ ማለት እዚህ ነው። እዚሁ ከጃን ተከል ዋርካ ፊት ለፊት የሚገኘው የድሮ ትውስታ ካላችሁ እስኪ ስለ ፎቶ ራይት እና ሌሎች ጎንደር ላይ የሚገኙ ፎቶ ቤቶች ትውስታ ያላችሁ ከተለያዩ ዓለማት የምትገኙ የጎንደር ተወላጆች እስኪ ጻፉልን ለማለት ነው። ይቻላል።